አይደለም። ይሄ ብዙዎች ላይ ብዙ ወንድሞቻችን በዛ አይነት ጥያቄ ላይ መጥተው ነበር። ብዙ ማለት ነው። የምትሰበሰቡ ከሆነ ተሰብሰቡ፣ የበሌ አዋጡ፣ አለበለዚያ ግን ሌቦች እናንተ ናችሁ፣ እናንተኑ ነው የምንይዘው እያሉ ሲያስጨንቋቸውም ነበረ። ብዙ ነገር ማለት ነው። ይሄንን ዝም በሏቸው፣ የትም የሚደርስ አይደለም። ትልቅ ሽርክ ስለሆነ እዚህ ሽርክ ውስጥ እንዳትገቢ፣ አትሰብሰቡም። ሌላ በህይወት ላይ ሌላ በንብረት ላይ ሌላ ነገር ይመጣል ካላላችሁ በስተቀር እንጂ ማለት ነው። አለበለዚያ አትሰብሰቡ፣ አትሄዱ። ሌባ እኛ በአላህ ስም እንመመላችኋለን። ከዚህ ውጭ ግን እዚህ ጋር ተሳታፊ አይደለንም ብላችሁ በትክክል በግልጽ መናገር ነው። አይቻልም። ይሄ ከባድ ነው፣ ኃጢአትም። ስለዚህ ከአላህ ውጭ ባለ የሚምል አካል ሽርክ ስለሆነ እንደውም ወደ ትልቁ ሽርክ ነው የሚመጣ። ይሄንኛው አሁን አልሐሊፍ ቢገይር ላህ ዐዘ ወጀል ሽርክ ነው የምንለው፣ ሽርኩን አስገር ይሆናል። ነገር ግን የሀገራችን በሌ ደግሞ ዩዐዚሙነሁ ፈውቀ ተዕዚም ላህ ዐዘ ወጀል፣ አላህን ከሚያልቁት በላይ ያልቁታል። የሺዎቹን ጋቻ የሺዎቹን አለንጋ ከሺዎቹ ዘንድ የሚመጣ ዘንግ ወላሂ ብሎ ይዋሻል። የሺዎቹን ጋቻ ግን አይሻገረውም በእውነቱ ካልሆነ በስተቀር እንጂ ይፈራል። ስለዚህ የሺዎቹን ጋቻ የበለጠ ያከብረዋል ከአላህ ሱብሓነሁ ወተዓላ። ይሄ ሽርክ ነው፣ ይሄ ሶሪህ ነው። ሙኽሪጁን ዐኒል ሚላ፣ ከእስልምና ጠርጎ የሚያስወጣ ነው ይሄ በሌ የሚባለው። ስለዚህ በሌ ማሰር የሚባለው ነገር አይቻልም። ሌባ ይበሉሻ እንደ ሌባ ስንቱ ተብለዋል። ነቢዩ ዐለይሂ ሰላቱ ወሰላም ስንት ተብለዋል። አስማተኛ፣ ድግምተኛ፣ መተተኛ፣ እብድ ስንቱን ተብለዋል። ስንቱን ማንባለው አለ። ይህ መሆን ነው መባል ሳይሆን አለመሆን ነው። ስንቱን እየተባልን እየኖርን አይደል እንዴ? ተክፊሪ ሌባ ከመባል እኮ ተክፊሪ ማለት እኮ ይበልጣል። ተክፊሪ ይበልጣል እኮ። ይሄ እምነት ነው። ያ ዕቃ ነሳሽ ነው ወይ ዶሮ ሰረቅሽ ነው። ተክፊሪ ማለት እኮ ላኢላሃ ኢለላህ ዲኑ ላይ ደባ የሰራ ማለት ነው። ሃይማኖቱ ላይ መዘዝ ኮተት ያመጣ ማለት ነው። ከባድ እኮ ነው ተክፊሪ። ውሃቢ ምንም አንባለው ነገር አለ። እኔ ግን እኛ አቂዳችን ላይ አደንቁረንም። የራሱ ጉዳይ ሲሰለች ይተዋል። እንዳልሆነም ያውቃሉ። እሱ ራሱ ነው የሚጎዳው። እኔ አንተ ተክፊሪ ባላይ ቁጥር እኔ ደስ ነው የሚለኝ። እኔ ምን አገባኝ? ዋናው አለመሆን ነው። ተክፊሪ አይደለሁም። ወላኪን ከፍሩ ማን ከፈረ አላህ ወረሱሉ፣ አላህና መላእክተኛ ያከፈሩትን ያከፍራለሁ። አዎ። ስለዚህ ይሄ በጥንቃቄ መታየት አለበት ነው። እንደዚህ አይነት ኩፍርያት ቦታ ላይ ባለቤትሽም አንቺም አትሳተፉ። ተው ዝም በሏቸው። እንደዚህ አይነት ነገር አታሳዩ፣ አታስለምዱ። እንደዚህ አይነት አትሰባሰቡ እየፈራችሁ በጭንቀት ምንም አይመጣም። እዚህ የሰው ሀገር አይደለን እንደኛስ ስንት ነገር ነው የሚያደርጉት። የምትሰበሰብ ከሆነ ተሰብሰብ፣ አለበለዚያ ሌባው አንተ ነህ፣ አለበለዚያ የሰረከው አንተ ነህ። በሌ የምትገባ ከሆነ ግባ። አልገባም ሌባ ይበል፣ እኔ ምን አገባኝ? ዋናው አለመሰረኬ ነው። ወላሂ ብዬ ምልለታለሁ። በቃ በአላህ ስም ልማልላችሁ፣ ተቀበሉኝ። እሺ ማል ወላሂ አላየሁም፣ ወላሂ አልዓዚም አላየሁም። አለቀ በቃ። ከዛ ውጭ በሄድ ከዚ ውጭ ባለ አልምልም። ይሄንን አስለምዱ። ወጠር ማድረግ ቅሬ አብዛኛው ቅሬ የተመሰረተው በዚህ ላይ ስለሆነ ሂደቱ አብዛኛው ቅሬ እበሌ ጋር የተያያዘ ነው። ብዙ በዚህ ላይ ነው። ባረከላሁ ፊኩም ኢንሻአላህ። ሶስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ ኢንሻአላህ። ሲህር አለብኝ እና ሶላትም አያሰግደኝ፣ ማለትም ለመስገድ በምቆምበት ሰዓት ይጥለኛል፣ አንዳንዴ ደግሞ ሩኩዕ ላይም ይጥለኛል። እኔም ለሸይጣን ቦታ ላለመስጠት እያልኩኝ ሁሌ እሞክራለሁ እና ሊያሰግደኝ አልቻለም። እና ሶላት መተዌ ዑዝር ይሰጠዋል አይሰጠውም? እንዴት ይታያል? ሌላኛው ደግሞ ቂራአትም ሊያስቀራኝ አልቻለም። ሂጃቤንም እንዲያወልቅ ይገፋፋኛል። ግን ሂጃቤን እንዳያስወልቀኝ እያልኩ ነፍስያዬን እታገላለሁ። እናም ሩቃ በሚቀራበት ሰዓት ይገላልጠኛል፣ ሂጃቤን ይቀደዋል። እና እንዴት ይታያል? ከሰለፊ አንዷ እህታችሁ ነኝ፣ ፈተዋ ለማግኘት ነው። አፎን አበዛሁ ትላለች። ዱዓ አድርጉልኝ። ሰለፊ ወንድሞቼ ሁላ በዲኔ ነው የመጣብኝ ፈተና። አላህ አፍያዬንም እንዲሰጠኝ፣ አላህ ሶብረኛ አድርጎ ጀነትን እንዲወፍቀኝ ዱዓ አድርጉልኝ ትላችኋለች እህታችሁ። ኢንሻአላህ አላህ ያሽርሽ። ኢንሻአላህ አላህ ያሽርሽ። ሀጃሽን አላህ ያውጣልሽ። እንደዚህ ከሆነ ወኢዛ ካነ አልመስሑሩ አው አልመምሱሱ عليه تأثير قوي يمنعه من القيام للصلاة የሚከለክለው ተእሲር ካለበት ይሄ
መስሑሩ አካል ሲህር ያለበት ሰው ሶላት ከመስገድ ጾምን ከመጾምና ሂጃብን ከመልበስ ይህንን የሚፈታተንና ከአቅሙ ከቁጥጥር ውጭ ባለ ነገር هذا امر خارج عن ارادته ከቁጥጥር ውጭ ስለሆነ ኃጢአት የለበትም ማዕዙር ነው ማዕዙር ይሆናል ሶላት ብታሳልፍ ማዕዙር ነው የምትሆነው እንደዚህ አይነቷ ሴት ማለት ነው ባይሆን ራስ አስቶ ሲሆን ነው እንጂ እንደው ደክሞኛል አይደለም እሱ ጥሎ ይደክም ያለው ሳይሆን ሲያስተው ሳይታወቅ ዝም ብሎ የሚያልፍ ከሆነ የማዕዙር ይሆናል አላህ Subhanahu Wa Ta'ala ስለዚህ ተጠያቂ አትሆንም ማለት ነው ሂጃቧን ቢያስወልቃት ኢቭን ቤተ ክርስቲያን ወደ ቤተ ክስረት የሚወስዳቸው አሉ ሄደው ሱጁድ ያደርጋሉ ይሳለማሉ ጠበል አስነኩኝ የሚል አለ አሳልሙኝ የሚሉ አሉ እነዚህ ወንጀል የለባቸውም ወንጀላቸውም አይቆጠርም ለምን የደረሰባቸው ነገር ከቁጥጥራቸው ከአቅማቸው በላይ ስለሆነ ከአቅም በላይ ያለ ነገር ደግሞ አይጻፍም አይያዝምም ስለዚህ ይሄ ስለሆነ ማለት ነው ነብዩ አለይሂ ሰላቱ ወሰለም በሐዲታቸው እንዲህ ብለዋል ሩፊዕ አልቀለሙ አን ثلاثه ከሶስት አይነት ሰዎች ላይ ብዕር ተነስቷል አን النائم حتى يستيقظ የተኛ ሰው እስከሚነቃ ሚስቴን ፈትቻለሁ ቢል ሽርክ ቢናገር ኩፍርያት ቢያወራ አይጻፍበትም وعن المبتلى حتى يبرأ የታመመ በእንደዚህ አይነት በአውዲ ባዙሪት በምን የተፈተነ በጅንም የተፈተነ ደግሞ حتى يبرأ እስከሚድን ድረስ وعن الصبي حتى يكبر ህፃን ልጅ ደግሞ ትልቅ እስከሚሆን ድረስ ሷሂህ አልዓላመቱል አልባኒ في صحيح الجامع رحمه الله تعالى